እናታችን እመበረከት ዘውዲቱ መሸሻ እንኳን ለ84ኛ ዓመት የልደት በዓሎ አደረሰን እንላለን። ይህ የዘውዲቱ መሸሻ የህፃናትና የበጎ አድራጎት ልማት ማህበር አጭር ዶክመንተሪ ፊልም ነው። መልካም ቆይታ። ስሜ ቀሲስ አበባየሁ ፈቃዱ ነው የሚባለው። የዘውዲቱ መሸሻ ህፃናትና ቤተሰብ በጎ አድራጎት ልማት ማህበር ስራ አስኪያጅ ነኝ። እኔ ጌትዬ ወዳጅ እባላለሁ። እኔ አሸበር መተኪያ እባላለሁ። የሀብቴ አድማስ ይባላል። እኔ ያው ብሩክ ሸዋንግጠው እባላለሁ። ወደ ትዬ ቤት ስመጣ በጣም ልጅ ነበርኩ። ውስጥ የ5 ዓመት ምናምን ዓመት ነበር። ነገሮችን ትንሽ ነው ማስታውሰው። አርባ ምንጭ ተወልጄ የተወለድኩት አጋጣሚ እትዬ አቡነ ቀውስጦስ የደቡብ ክልል ጋሞ ጎፋ ዞን ሊቀ ጳጳስ ሆነው ተሾሙ ሲመጡ እዛ እሳቸው ግቢ ይኖር ነበር። አቡነ ቀውስጦስ ጋር የኛ ቤት የቀበሌ ቤት ነው። ከእሳቸው ቤት ቀጥሎ ነው ያለው እና እዛ ባለውበት ሰዓት ነው እትዬ አቡነ ቀውስጦስ ጋር ሲመጡ ከእትዬ ጋር የተገናኘሁት። አዎ እትዬ ጋር የተገናኘሁት በ2000 ዓመተ ምህረት ነው። ከወሎ ነው የመጣሁት። ከወሎም ያው በሕክምና መጣሁ። በዚህ ተዋወቁ። ያው አንዳንድ በተለያዩ ችግሮች መጣሁ። እዚያው አስተምርሃለሁ አሳድጋለሁ አሉ። ከዚህ አንስቻለሁ። በትዬ ልጅ ምክንያት ነው ማዘር እኔናት የትዬ ልጅ ወይ ደግሞ ያኔ ወርቄ ጋር የእሷ ጓደኛ ጋር እኔናት በቤት ሰራተኝነት ሰራ ነበር። በቃ በዛ አጋጣሚ ወደ ድርጅቱ እንደመጣ አደረገች ከእናቴ ጋር እንትን በማለት 96 መጨረሻ አካባቢ ወደ 97 አካባቢ ድርጅቱ ገባው። ትንሽ መጀመሪያ ከዛ ከአርባ ምንጭ እንደመጣው አካባቢ ትንሽ ለመልመድ ከብዶኝ ነበር። በጣም ተቸግሬ ነበር። ቢያንስ 1 ዓመት ምናምን። አሁን ኦልሞስት ወደ 27 ዓመት አካባቢ እዚህ እትዬ ጋር ኖር ያለው። ከ2000 አንስቼ እስካሁን ትምህርትም ከዚህ ነው የተማርኩት። ትምህርትም ያው ከዚያ ከ5 ወደ 6 እያለሁ ነው የመጣው ከዚህ ፊት ማለት ነው። ከዚያ አንስቼ ከዚህ ነው አዲሱ ገበያ ትምህርት ጀመርኩኝ። ከዚያ ቤቱ ፈረሰ ቀጣው። ከዚህ 9ኛ ክፍል ጀመርኩ። 9ኛ 10 እስከ 12 ሲል ነው የጨረስኩት። እዚህ ልክ ስትገባ ምንድነው አንድ ቤተሰብ ነው፣ ሰፋ ያለ ቤተሰብ፣ ብዙ ቤተሰብ። እኔ እንዲያውም እናቴ ልጅ እያለሁ 3 ዓመት ሳይሞላኝ ነው የሞተችው። ግን አንድ ቀድም አስቤውም አስታውሼውም አላውቅም። ምክንያቱም ከትዬ ምንም ያጣሁት ወይ ደግሞ ጎደለኝ የሚለው ነገር ስለሌለ ማለት ነው። ትዬ እኔ በመጣሁበት ሰዓት በጣም ወጣት ነበሩ። አይደለም ነው ማስታውሰው፣ በጣም ወጣት ነበሩ። በዛ ሰዓት በቃ ብዙ ነገር ከኛ ጋር በጣም የመገናኘት ነገር አለ። እሱ ከልጆቹ ጋር ከኛ ኩያ ከነበሩት ጋር ከትዬ ጋር በጣም ቅርበት አለ። እናት ብቻ ብለ በ3 ፊደላት ብቻ የሆነ የምትገልጻቸው አይደለም። እትዬ ማለት ብዙ ነገር ጓደኛ ሊሆኑልህ ይችላሉ። ከእናትነት አልፎ ተርፎ እህትም፣ በቃ ብዙ ነገር። አንዳንዴ የሆነ ነገር ለሰው አልነግርም፣ በቃ ከሌ ነው ሀሳቢን ወይ ደግሞ ጭንቀቴን የሚጋራልኝ ብለህ የምትነግር ሚስጥራዊ ጓደኛ ይኖራል። እንደዛ አድርገህ እንደዛ አይነት በቃ እንደ ጓደኛ የምታያቸው አይነት ናቸው ከእናትነትም አልፎ ተርፎ ማለት ነው። እና እናት የሚለው ቃል ብቻ አይገልጻቸውም። እኔ በቃ እንደመጣውኝ ከኬጅ ጀመርን። ከዛ ያለን እስካሁን ድሮ ወደ አዲሱ ገበያ አካባቢ ነበር የድሮ ቤታችን። ብርሃነ ህሊና የሚባል ትምህርት ቤት ነበር። እዛ እስከ 4 እስከ ምናምን ተማርን። ከዛ እያለ ቤቱ ወደዚህ እንትን ሲል ምናምን ግማሽ ዓመት ለምን እስከ 2003 አካባቢ ነው መሰለኝ እዛ ነው። ከ2003 ምናምን በኋላ ወደዚህ መጣን። እዛ ጊዜ እኔ ወደ 3ኛ ክፍል አካባቢ ነበርኩኝ። አሁን የአካውንቲንግ ኤንድ ፋይናንስ ዲግሪ ተመረቄ አሁን 2 ዓመት ሆኖኛል። አመት ከምናምን እንደዛ አካባቢ ሆኖኛል። አብዛኞቻችን በተለያዩ የትምህርት ዘርፍ የተመረቅን ነን። እንግዲህ እማማ ዘውዲቱ ካሳደጓቸው ልጆች መካከል እስካሁን ድረስ ወደ 55 ልጆች ተመርቀው በማስተርስ በዲግሪ በዲፕሎማ ተመርቀው ስራ ይዘዋል። አብዛኞቹ ትዳርም ያዙ አሉ።
አሁን በዘንድሮ ዓመት ደግሞ ከዩኒቨርሲቲም ከኮሌጅም ተመርቀው ወደ ማህበረሰቡ የምንቀላቀላቸው ልጆች አሉ። እኔ አሁን ያው ትልቅ ነኝ እንደምታውኝ ራሳችሁን ቻሉ ያለውን ነገር ስራ የሚያዙ ምናምን ተብለናል። ያው ተነግረናል እንደሁሉም ማለት ያው ግን ለመለየት እዚህ ለመውጣት እኛ እንትን ካለን ቆይተናል። እንደዚህ ራሳችሁን ቻሉ ከተባለ ግን ያው ያቅም ጉዳይ ነው። አንደኛ ብዙ ራስን የሚያስችል ስራ የለም። ምንድነው እንደ ቤተሰብ ስለሆነ ከበፊት ጀምሮ ያለን ነገር አብዛኛው ከዚህ በፊት ያለው የድርጅቱ እንትን አብዛኞቹ ልጆች አግብተው ምናምን ነው የሚወጡትና እኔ የማስበው ከአግብቼ እንደመውጣ ነው ራሴን እንትን ያልኩት። ግን ነገሮች አሁን ላይ በብዙ ነገር እንትን ሲስተካከሉ ምናምን እና ብዙ ልጆች አሉ አሁን መታገዝ መረዳት የሚችሉ ልጆች የሚገባቸው ልጆች ያ ነገር ደግሞ መተካካት ስላለ አሁን ላይ ይሄ ነገር መጥቷል። ሀሳቤ እኔ ደስ የሚለኝ እውነቱን ነገር በቃ ልክ ከዚህ በፊት እንደነበሩት ተድሬ ምናምን ቦታ ነው። ግን አሁንም እንትን እያለህም ቢሆን ግዴታ ደግሞ ሲሆን ነገሮች ደግሞ ወጣ ብለን ደግሞ የራሳችንን ነገር እንትን ብለን የራሳችንን ህይወት መስርተን የሚያን ነገር ስለሆነ የሚፈልጉት ወደዛ መስመር ለመግባት እስኪ እንግዲህ ከዚህ በኋላ የሚሆነውን ነገር አብረን አዲስ ዓመት በፊት ነበር የተነገረን። ያው እትዬ ደግሞ በክረምት እንዴት ውጡ ይባላል ብለው ነው ትንሽ ጊዜውን ያራዘሙት ከበዓል በኋላ እንድንወጣ የተደረገው እንጂ ቀደም ብለው የነገሩን እነዚህ ልጆች ድርጅት ውስጥ አድርገው ውጤት አንተተው ዋና ውጤት የመጨረሻው ግባቸው ወደ ማህበረሰቡ መቀላቀል ነው። ወደ ማህበረሰቡ ስንቀላቀላቸው ስራ ፈጥረው መስራት እንዲችሉ ስራ መፍጠር የሚያስችላቸው ኢኒሻል ካፒታል ከዚህ ድርጅቱም እንዲህ አይነት ልምድ አለው። ኢኒሻል ካፒታል ለልጆቹ መፍጠር ነው። ስለዚህ እነዚህ ልጆች ስራውን እንዲይዙ የተመረቁት ልጆች እያደራጀን ወደ ማህበረሰቡ ለመቀላቀል ዝግጅት እያደረግን ነው። አሁን በዚህ በ84ኛ ዓመት የእማማ ዘውዲቱ ልደት ላይ ይህንን ከህብረተሰቡ ድጋፍ ፈልገናል። እነዚህ ልጆች የተደራጁ ስራ እንዲፈጥሩ ስራ እንዲሰሩ ራሳቸው እንዲችሉ ለማድረግ ዝግጅት እያደረግን ነው ማለት ነው። ትንሽ ያስፈራል። ያው ትንሽ እንትን ይላል ይከብዳል። በእርግጥ አሁን ከዛ ከአርባ ምንጭ ከመጣው 27 ዓመት ነው እዚህ የኖርኩትና የውጭውን ነገር ለብቻ ይሄ ምናምን ይከብዳል። አልለመድኩትም። እዚህ ገባው ካተዮች የትም አድር ያለው ውጭ ራሱ አድር ያለው እሱ ነገር ነው በጣም ከባዱ ማለት ነው። እማማ ዘውዲቱ ድርጅቱ እንደ ፖሊሲ ከዩኒቨርሲቲ ተመረቀ ተማሪ ግቢ ውስጥ እንዲሆን አይፈቀድም። ዩኒቨርሲቲ ተመርቋል ወደ ማህበረሰቡ መቀላቀል ነው። ግን ወደ ማህበረሰቡ ሲቀላቀሉ እንዴት አድርገው ይኖራሉ የሚል እማማ ዘውዲቱ የልብ ስጋት አለባቸው። ለዛም በአሁኑ ሰዓት አሁን በጣም ጭንቅንቅ ያለበት ጊዜ እኮ ነው። እኔ እንጃ እውነት ምንም መኝታ መኛትም ጭራሽ በሽታዬን ሁሉ አባሰብ መኝታ ማጥቻለሁ። ከትዬም ተለይቶ መኖር ከባድ ነው። ትዬም ይከብዳቸዋል፣ ይጠይቃሉ። እንኳን አሁን እኛ አሁን ልንወጣ ከዚህ በፊት የሚወጡትንም ይጠይቃሉ፣ ያስታውሳሉ። እንዴት ሆኗል ስለሚሉ ትንሽ ይከብዳል። አሁን ለእኛ ደግሞ አብሶ ኑሮም አለ ያ ነገር ስላለ እስኪ እንግዲህ እግዚአብሔር ይሁን። እትዬም ያው እናት ስለሆኑ ውጣልኝ እንደዚህ በልልኝ በቃ ከበድከኝ አላሉኝ እና እትዬ ማለት ውሃ ናቸው። ውሃ መፍሰስና መስጠት ነው ስራው፣ መቀበል አያውቅም። ውሃ ስታደፈርሰውም ዝም ብሎ የደፈረሰው እንደደፈረሰ ይቀጥላል። ንጹህ አድርገህ ስታስቀምጠውም እንደ ጸበል ይሆናል። እና እትዬ ማለት እንደዛ ናቸው። እንደ ውሃ ሁሉ ጊዜ መስጠት እንጂ ማኩረፍ አያውቁም። ግን ሲቆጣ ውሃም ደግሞ ማዕበል ይሆናል። እሳቸው ግን እዛ አልደረሱ። መለያየት በጣም ይከብዳል እና እግዚአብሔር ቢፈቅድልኝ ሰው አጠገብ የሆነው ብንትን ብንኖር ግን የሚሰራ ስራ ቢኖር ማለት ነው። ሳይበሳጭ ሁሉም ሰው ሳይበሳጭ ሁሉም ሰው እንትን ሳይል ጥሩ እየተባበር ጥሩ ኑሮ እንድንኖር የሚል ሀሳብ ነው እኔ ያለው። የእሳቸው የእናትነት እንትን
ማንም ወላጅ ልጁ ከቤት ሲወጣ የሚሰማው ስሜት በጣም ይሰማቸዋል እና ካጠገባቸው ባይለዩ አብረው ቢሆኑ እዛው እንዲሆኑ ይጠይቃሉ። እኔ እትዬን እድሜ ይስጥልኝ ጨምሮ ነው እንኳን አደረሱት ለ84 ዓመተ ምህረት ነው የምለው። ለ84 እድሜያቸውን አክሎ ይጨምርልኝ። እትዬ ካሉ መቼም እኛም ወርቀን አንወርቅም። ጤናቸውን ይስጥልኝ። እንኳን ተወለዱ እናታችን እንወዶታለን። ሺህ ዓመት ኑሩልን እንላለን። አመሰግናለሁ። በዋና ምንድነው እትዬ በትልቅ ነገር የሚያስደስታቸው ነገር ብዬ የምለው አሁን የኔ ትልቅ ደረጃ መድረስ፣ የኔ ማግባት፣ የኔ ሰው መሆን በቃ አለ አይደል የኔ ትልቅ ደረጃ መድረስ ለእትዬ ስኬት ነው እንጂ ሌላ እትዬ ይሄን ባደረግሎት ይሄን ብሰጡት እንደዚህ ምንም ያ ነገር ለእትዬ ትርጉም የለውምና የኔ ሰው መሆን ነው የቄሳቸው ደስታ። የኔ ሰው መሆን በቃ ተቀይሮ አግብቶ ወልዶ በቃ እንደማንኛውም ሰው ጥሩ ህይወት የተረጋጋ ህይወት መኖር ለእትዬ ደስታ ነው፣ ስኬት ነው። ይህንን ደግሞ ያው እንዲያዩልኝ የኔን ደስታ የኔን ስኬት ደግሞ እንዲያዩልኝ ደግሞ እግዚአብሔር አምላክ ረጅም እድሜ ከጤና ጋር ይስጥልኝ ማለት ፈልጋለሁ። ብቻ በዛም ሆነ በዚህ ሰርጌ እዚህ ቤት ነው የሚሆነው። እኚህ እናት ትልቅ የበረከት እናት ናቸው በእውነት። ሴት ሆነው በሴት ጉልበት ለሴቶች አራያ አብነት የሚሆኑ አንዳንድ ሴቶች 2 ልጅ ወልደው 3 ልጅ ወልደው እንደምታውቁት ተስፋ ይቆርጣሉ፣ ኑሮ ተስፋ ያስቆርጣቸዋል። እሳቸው ግን እኚህን ሁሉ ልጆች ይዘው 2 መኪናቸውን ሽጠው ቤታቸውን ሽጠው 2-3 ጊዜ ቤታቸው በመንገድ ምክንያት በእሳት አደጋ ምክንያት ፈርሶባቸው ተስፋ ሳይቆርጡ እስከዛሬ ልጆቻቸውን ጥግ እያደረሱ ያሉ ጀግና እናት ናቸው። ጀግና እናት ናቸው። አርአያነታቸው ለሌሎች እናቶች እስቲ እማማ ዘውዲቱን እዩዋቸው ሊባሉ ይገባል። ሌሎች ሴቶች በመከራ ሸብረክ ሳይሉ ልጆቻቸውን ሳይበትኑ በጸሎት ሆነው ሰዎችን ለበጎ ነገር እየጠሩ እያስተባበሩ የደረሱ 84ኛ ዓመታቸው የደረሱ እናት ናቸውና እሳቸውን እመበረከት ዘውዲቱ መሻ እንኳን ለ84ኛ ዓመት የልደት በዓሉ አደረሶ። የእሳቸው ወዳጆች አብራችሁ በመስራት የምትተባበሩ ከዚህ በጎ በረከት ለመሳተፍ አብራችሁ ያለፉት 35 ዓመት የነበራችሁ በጎ አድራጊዎች ኢትዮጵያውያን በውጭም በአገር ውስጥም ያላችሁ አሁንም አብራችሁ አለን። ስራ ያላገኙ ከዩኒቨርሲቲ የተመረቁ ልጆች ተስፋ ቆርጠው እንዳይለዩ፣ እርስዎንም ያ ነገር ተስፋ እንዳያስቆርጡት አለን ከጎኑ እንድትሏቸውና በዚህ ፕሮጀክት ውስጥ አብራችሁ እንድትሰሩ በዚህ አጋጣሚ ጥሬን አቀርባለሁ። የኔ እናት አሁን 84ኛ ዓመታቸው ቁጥሩን ባትነግሩኝ ደስ ይለኛል። ምክንያቱም በጣም ነው የምወዳቸው። አንድ ነገር ብቻ ማሳካት ፈልጋለሁ። አንድ እመበረከት የሚል መጽሐፍ አለ። እሱን እኔ የጻፍኩት ስለሆነ በዚህ ዓመት ይርጋለም በዚህ ዓመት እያለ ነው ይርጋለም በዚህ ዓመት ጨርሳለሁ እና እሱን መጽሐፍ ጨርሼ እና ሰርጌም አሁን በቅርቡ ነው እሱንም አድርጌ ሁለቱን ነገር አሳክቼ ማየት ፈልጋለሁ። እትዬን ከዚህ ከ84 ዓመት በላይ እጥፉ ኑሩልኝ ነው ማለት 1000 ዓመት ኑሩልኝ። ያው እውነት ለመናገር የሚቻል ቢሆን ምን ያክል ጊዜ እንደምኖር አላውቀውም እንጂ ከኔ ከተቀነሰ ለእትዬ ቢሰጥ ደስ ይለኛል እድሜ። እትዬ ከዚህ በላይ ኑሩልኝ፣ 1000 ዓመት ኑሩልኝ ማለት ፈልጋለሁ። ታቸው ከመጀመሪያ እስከ መጨረሻ እንደመረቅኩ ነው። ምርቃት መቼስ ተገናኘን ጀምሮ ተመመረቅ ወደ ኋላ ብዬ አላውቅም። ጀምር ጋር ነው ያገናኘን። ተገናኘን ጀምሮ እንደመረቅኩ ነው። አሁን ወደፊትም ተጠንቃችሁ አስባችሁ ስለጠየቃችሁ ደግሞ ይሄም እንደዚህ ሆኖ እግዚአብሔርን ለምኑልኝ። እግዚአብሔርን ምንድን ነው የምታረጋ? እንዴት ነው የሚሻለው? በጤናዬም ሆነ ማንም እንዲለየኝ አልፈልግም እና እንዴት ነው የምትሆነው ብላችሁ ሁላችሁም በያላችሁበት ጸልዩልኝ፣ ለምኑልኝ። አደራ አደራ ብዬ ነው የምለው። ፈጣሪን በጣም አስጨንቃችሁ ለምኑልኝ ብዬ ነው ምን እግዚአብሔር ይስጥልኝ ስላሰባችሁልኝ፣ ስለጠየቃችሁልኝ። እድሜና ጤና ይስጥልኝ።